ደግሞ በለውጡ መጀመሪያ አካባቢ ላይ ብዙ ሰዎች ተስፋ ሰንቀው የነበረው እንደከዚህ ቀደሙ ሳናጣራ አናስርም የሚል ነገር ተነስቷልና አሁን ደግሞ ሳያጣሩ ማሰር እየተለመደ መጥቷል። ለአንዱ ልክ የሆነው ነገር ለሌላው ልክ የማይሆንበት ነገሮች በተግባር እየታዩ ነው የሚሉም ወቀሳዎች እየተበራከቱ ነውና ሳያጣሩ ማሰርን በተመለከተ እርስዎ እንደ ተቋም ከሳሽ መስሪያ ቤት ስለሚሆን ተቋሙ ምን አስበዋል? እንዴት ነው መደረግ ያለበት? እንግዲህ በጉዳዩን በኮንቴክስቱ ማየት ጥሩ ነው ለኔ። ምን ማለት ነው ሳያጣሩ ማሰር ማለት? ወንጀለኝነቱን እርግጠኛ መሆን ነው? አይቻልም። በአቃቤ ሕግ አንዱ ወንጀለኛ መጨረሻ ወንጀለኛ ነው ማለት የሚችለው ፍርድ ቤት ነው። ስለዚህ ሳያጣሩ ማሰር ማለት ይሄን ማለት ከሆነ ስህተት ይሆናል ማለት ነው። ማሳያ ማስረጃዎች ሳይኖሩ ተጠርጣሪ እኮ ነው ሁሉ ጊዜ የሚታሰረው። አቃቤ ሕግም ፖሊስ ምርመራ የሚያካሂድበትና ክስ የሚያደርግበት ክስ የሚመሰረትበት ፍርድ ቤት ወንጀለኛ ነው እስከሚለው ድረስ ተጠርጣሪ ነው። ለመጠርጠር መነሻ መረጃ ሳይኖረን አናስርም ከሆነ ትክክል ነው የሚሆነው። ከመጠርጠር በላይ ሆኖ ደግሞ በክርክር ሂደት የተጠረጠረውን ማስረጃውን ያቀርባል። የከሰሰውም አይ ይሄን ወንጀል የሰራ ነው ብሎ ሊያሳምንለት የሚችለው ማስረጃ ያቀርባል። ያኔ በፍርድ ቤት ሂደት ነው የጥርጣሬው እውነትነት ምን ያህል እንደሆነ። የጠረጠርከው ነገር ሁሉ እውነት ላይሆን ይችላል። የተሻለ ማስረጃ ፍርድ ቤት በሚመዝንበት ሰዓት የተጠርጣሪው አካል የበለጠ አስረድቶ የሚገኝ ከሆነ በየትኛውም ዓለም እንደሚታየው ነፃ የሚሆንበት የአቃቤ ሕግ ማስረጃ ደግሞ የተሻለ የሚያስረዳና ወንጀለኝነቱን የሚያረጋግጥ ነው በሚገኝበት ሰዓት ያኔ ነው ወንጀለኛ የሚባለው። እዚህ እንደ ማህበረሰብ እሴቶቻችንን እየናድን ወዳልሆነ ግጭትና መከፋፈልና ልዩነትን ወደ ማጉላት እርስ በርስ ወደ መባላት እንዳንሄድ መገደብ ነው። ስርዓት ነፃነት ፍጹም የሚገድብ አይደለም። ግን ገደብ የሌለው ነፃነት ደግሞ ሌላው መብት እስከ መጣስ ድረስ እንዳልሆነ መረዳትና እሱን ደግሞ በህግ አግባብ ስርዓት ለማስያዝ እየተፈለገ ነው። ህዝቡን ሲጠይቅ የነበረው ጥያቄ ነው። ከዚህ ባለፈ አለመተርጎም ነው። በዚህ ማዕቀፍ ውስጥ ነው የሚታየው። ለዚህ በበቂ ማስረጃ የሚደገፍ ሲሆን ሰው ይጠየቅበታል። ማስረጃ ከሌለው ከንቱ መወነጃጀል ከሆነ ደግሞ በተቻለ መጠን ህጉን ተከትለው ተፈድባል። የፖለቲካ ጥቃት ለመፈጸም የወጣ ህግ ካልሆነ በስተቀር በኢትዮጵያ እኮ የመደበኛው ህግ ሊፈታ የማይችል ችግር የለም የሚል ነገር ብዙዎች ያነሳሉ። እንደውም ቅርብ ጊዜ ከርሱ አስቀድሞ የነበረው እንግዳይ የሰብአዊ መብት ኮሚሽን ኮሚሽነር ዶክተር ዳንኤል በቀለም ኢትዮጵያ ውስጥ በመደበኛ ወንጀለኛ መቅጫ ህግ ሊፈታ የማይችል አንዳችም ችግር የለም የሚል ሀሳብ አቅርበውልኝ ነበርና ለምን አስፈለገ የሚሉ አካላት የሚጠራጠሩት ከዚህ ተነስተው ነው። እርስዎ ምን አስተያየት አለው? አይመስለኝም። አንድ ህግ እንዲሁ በአየር ላይ መፍራት አለብን ብዬ አላምንም። እኔ መፍራት ያለብን ተግባራችንን ነው። ራሳችንን መቆጠብ በስርዓትና ተገቢውን ስብዕና ተላብሶ የፖለቲካ ሊደርም ቢሆን ማለት ነው ፖለቲካ አመራሮችም ተገቢውን ስብዕና መላበስ፣ የህዝባችን እሴቶች ማደግ መጎዳት የሌለባቸውን መንከባከብ። ለዚህ ተጨማሪ ግብአት ሆኖ ከመጣ ህግ ሰየው ምን ችግር አለው? ለዚህ ይሄ ከሆነ ቅድም እንዳልኩት መነሻው ይሄ ስለሆነ እሴቶቻችንን አብሮነታችንን እርስ በርስ ጥላቻ በተለይ ማህበረሰብ ላይ የሚዘሩ ትውልድ ላይ የሚዘሩ ጥላቻ ንግግሮችና የጥላቻ የተለያዩ መግለጫዎች መቆም መቻል አለባቸው። ከቆመ እኮ ህጉ ራሱ የሚተገበረበት በራሱ ይወድቃል እኮ። ያንን መተው ነው። ግን ብዙ ጊዜ ደግሞ የነዚህ ጥላቻ ንግግሮች በተለይ የሚወጡት ከገዢው ፓርቲ ከተቃዋሚው ፓርቲ በአብዛኛው ከሊቃኖች አካባቢ ነው። የጥላቻ ንግግሮች መነሻ ምንጫቸው መግለጫዎች እርሶ ሲጠቅሱት እንደነበረውና የተቃዋሚዎቹን የሊቃኑን እነሱን ሳገኝ የምጠይቀው ሆኖ ሳለ እርሶ እንደ አንድ የገዢው ፓርቲ ስራ አስፈጻሚ አባልነቱ ፈተና የሆኑበትም ወይ ታዲያ እነዚህ የጥላቻ ንግግርን አንዳንድ ጊዜ አመል ነውና ያማረባቸው የመሰላቸው አንዳንዶች የሚወረውሩት ጠጠር ስራውትን በመስራት ሂደት ላይ ለናንተስ ጊዜ ሲሆን የሚል ደግሞ ሌላ መከራከሪያ እንዳይመጣ ምን አይነት የሞራል ዝግጁነት አድርጓል? እኮ ለሁሉም እኩል ነው እኮ እሱ ለሁሉም እኩል ነው። ለሁሉም መተግበር አለበት። ገዢው ፓርቲ ወይንም እንዲያረጋግጡ ነው። አዎ የግድ ይተገበራል። ለምን እንደሚተገበረው ከገዢው ፓርቲ በላይ በዚህ የሚጎዳ የለም። እንደ ፓርቲ ከሆነ ምን መዝነው ከሁሉ በላይ ግን እያልን ያለ ሀገር ይጎዳል፣ ማህበረሰብ ይጎዳል። ከፓርቲ በላይ ነው። እሴቶቻችን አብሮነታችን ከፓርቲ አስተሳሰባችን በላይ ነው። እኛ ሀገር ስትቀጥል ነው ማህበረሰባችን ትስስሩን፣ አንድነቱን፣ አብሮነትን አንድ ጠንካራ ህዝብ መሆኑን አንድ ላይ ትልቅ ዋጋ ሰጥቶት ጉልበት ነው ኃይል ነው ብሎ ይዞት ሲቀጥል ነው ፓርቲ ሊኖርህ የሚችለው። ይሄ እኮ ከተናደና ከተበላሸ እኮ ፓርቲ የለም፣ እኛም አንኖርም። ስለዚህ ይሄንን መተግበር ግድ ነው የሚሆነው። ግድ ነው። ሌላውም ከዚሁ ጋር ተያይዞ የዚህ ሐሰተኛ መረጃም የመጀመሪያው መነሻ ምክንያት መሆኑን የሚያመላክቱ በርካታ ጥናቶች እንደሚያሳዩት ሲጀመር የመረጃ እጦት ነው የሚልም ነገር አለና መንግስት በሚከሰቱ ጉዳዮች ላይ ቶሎ መረጃ መስጠት ካልቻለ በተለይ ደግሞ ሚዲያ እየጠየቀው ሳይጠየቅ መስጠት ሲገባው ሚዲያ እየጠየቀው በሩን የሚዘጋ አመራር ተይዞ
ሰዎች እንደዚህ አይነት በእንደዚህ ህግ ከመከላከል ይልቅ ቶሎ ቶሎ መረጃ በመስጠት ያን ክፍተት መድፈንም አስፈላጊ ስለሚሆን እንደዚህም መረጃ ላለመስጠት የሚተጉና በራቸውን ዘግተው ዝም ብሎ በመግለጫ ብቻ ሰዎችን ወደ ተሳሳተ ዝንባሌ የሚወስዱ አካላትም ላይ ስራው መታገዝ ካለበት አንድ ነገር ይበሉ። እንደ አጠቃላይ እንደ ጥቅል አመራር እንደ ግል ኃላፊነቴ ሳይሆን እንደ ጥቅል አመራር መረጃ መስጠት ያስፈልጋል። ህብረተሰባችን መረጃ በትክክል ካላገኘ የውሸት መረጃዎች እና ንግግሮች አባባሎች ቢነሱ እንደ መረጃ ሊወስደው ይችላል። የሚሰራውንም ሰው ይጎዳል፣ ተቋምንም ይጎዳል። ትክክል አይደለም። መረጃ መስጠት ባህላችን መሆን መቻል አለበት። ወተን ለህዝባችን ለህዝብ እኮ ነው የወከለ ያስቀመጠ ዞሮ ዞሮ ህዝብ የሚከፍለን ግብር ነው በየቦታው አገልግሎት እንድንሰጥ ስፍራን ይሰጣል። ስለዚህ ህዝቡ የሚፈልገው መረጃ በወቅቱ መንገር ሊሰራበት የሚገባ ክትትል ሊደረግበት መልመድም ያለብን ነው ብዬ ነው ማምነው። በተለይ እሺ ሌላ ወደ ፓርቲም ጉዳይ መለስን በልና እንደ ገዢ ፓርቲ ስራ አስፈጻሚነቱ ብዙ የህግ ጥሰቶች ተቋሚውን ፓርቲ ጋር በስፋት ይታያል። ቀደም ሲል እንደነገርኩት ነው። ያው ተቋሚዎቹን ደግሞ ሳገኝ የምጠይቀው ጥያቄ ሆኖ ሳለ እንደ ገዢ ፓርቲ ያለውን ነገር እሱ ጋር ባነሳ ተገቢ ስለሚሆን እናንተ ያላከብራችሁትን ህግ ማን እንዲያከብርላችሁ ነው? የምርጫ ቅስቀሳ ጊዜ ሰሌዳ ሳይጀመር ብልጽግና ፓርቲ እንደዚህ አይነት ንቅናቄ እየፈጠረ ያለው የሚል ነገር በስፋት እየተነሳ ነው። ልክ ነው ወይ? ምንድነው ያደረገው ነው አሁን ጉዳዩን ነው ማየት ተገቢ የሚሆነው። አሁን እንግዲህ እንደ ተቋም መሪ ሳይሆን እንደ ፓርቲ ስራ አስፈጻሚ ነው እየጠየቀኝ ያለውና ምንድነው ያደረገው ነው። አንድ ነገር ብዙ ጊዜ እንዲህ ትንሽ ሲምታታ አያለሁኝ በራሴም ግንዛቤ ማለት ነው። ገዢ ፓርቲ ስትሆን ስልጣን ላይ በምትኖርበት ሰዓት በዚህ ጋር የፓርቲ መሪ ነህ፣ በሌላ በኩል ደግሞ እንደ መንግስት ስልጣን አለ። ህብረተሰቡ ሲደግፍህ አብሮ ሲቆም ፓርቲህን ያነሳል፣ እንደ መንግስትነትህም ደግሞ ያነሳል፣ ሲወቅስህም እንደዛው ያነሳል። እነዚህ ነገሮች በሚነሱበት ሰዓት አሁን እንግዲህ ከፊታችን ምርጫ ስላለ ብቻ ለምርጫ ቅስቀሳ ለመውሰድ የሚደረጉ ጥረቶች አሉ። አምና ቢሆን እኮ አይደረግም። አምና በጣም ብዙ ብለን የለ እንደ ብልጽግና ብለን ስም አውጥተን ስላልሰየምን ነው እንጂ አምና የነበረውን እስኪ ለውጥ እንቅስቃሴያችን አስታውስ። በመታስተው ብዙ ሰላማዊ ሰልፍ ድጋፎች ተደርጓል። ለውጥ ይፈልጋል ማህበረሰባችን። እንደ ለውጥ ኃይል ያኔ የተደረገው እንደ ለውጥ ኃይልና ለዚች ሀገር ተስፋ ይዞ እንደመጣ ገና አቅጣጫውን ያለየለት አንድ የለውጥ አመራር ነው። አሁን ግን እንደ ብልጽግና በይፋኮ አሁንም አለ በይፋ በሚሊኒየም አዳራሽ በተለያየ መልኩ እየተደረጉ ያሉ እንቅስቃሴዎች በእርግጥ አይደሉም፣ ቅስቀሳ አይደሉም። የገንዘብ ድጋፍ ማሰባሰብ እሱ መጣበታለሁ። ሌሎቹ ሆነ ሚሊኒየም የተደረገው አንድ ተቋም አንድ ፕሮግራም ውስጥ ነው ብዬ ነው። ሌላው ደግሞ በመታይበት ሰዓት ትላንት ኢህአዴግ ምን አይነት አደረጃጀት እንደነበረው ታውቃለህ። አሁን ብልጽግና ከኢህአዴግ በቅርጽም በይዘትም ተቀይሮ ታድሶ ተለውጦ ራሱን ሪፎርም አድርጎ ብልጽግና ሆኖ ነው አይደል የመጣው። ይሄንን በሚመጣበት ሰዓት መላው ኢትዮጵያን ለማቀፍ ነው ጥረት ያደረገው። ህዝቡ በዚህ ኢምፕረስድ ሆኗል። እኔ እስከሚገባኝ ድረስ አጋር ተብለው ዳር ይዘው የነበሩ መሀል ዋና ባለቤት የሀገራቸው ጉዳይ ላይ የሚነጋገሩ የሚወስኑ የፖለቲካው ተዋናይ የመሀል እንዲሆኑ የተደረገበት ሁኔታ አለ። እነኚህ ነገሮች የፈጠረባቸው ስሜት አለ። ሁለተኛ ነገር ደግሞ ከህግ የበላይነት ጋራ ውጅንብሮች ተፈጥረው ነበር። እዛም እዚህም ከገጠሙ ችግሮች የተነሳ ማለት ነው። አሁን እንደምታየው መረጋጋት ላንድ የማድረግና በየቦታው መቼም አምና በነበርንበት ሁኔታ አሁን የለንም። እነኚህን ሁሉ ያገናዝብና ህዝቡ በድጋፍ የተነሳበት ሁኔታ አለ። በሌላ በኩል ደግሞ እዛም እዚህም ቅስቀሳ በሚደረግበት ሰዓት ቅስቀሳ በሌላም ጥላቻ ንግግሮች ማህበረሰቡን ያስደነገጧል። ህብረተሰብን አንተ ነጥለህ ሌቭል አድርገው በምትልበት ሰዓት ከዚህም ሾክ የሆነበት ሁኔታ አለ። ስለዚህ ከዛ የተነሳ ሪአክት የማድረግ አይነት ሁኔታ ነው የታየው። በተለይ ኦሮሚያ ውስጥ በደንብ ህብረተሰቡ ጋር ያለውን ነገር የማወቅ እድሉ ስለነበረኝ ሌላውም ይሄንን ተከተለ እንጂ ፕሮግራም አላወጣንም ለምርጫ ቅስቀሳ። ስለ ምርጫ አይደለም እኛ ይሄ ፕሮግራም ልንከተል ስለሆነ የተቋሚዎች እንዲናቸው እኛ እንዲናን እኛን ምረጡን የሚል አልገባንበትም። የምርጫ ቦርድን የጊዜ ሰሌዳ መጠበቅ ግድ ስለሚሆን